ይሄ ዝርፊያ ነው ለምን የሱን ታያለሽ እንዴ ማለት ምን ልታረግ አስበሃል ወታደር መሳሪያ ይዞ ይዋጋል ሯጭ በእግሩ ይዋጋል እግር ኳስ ተጫዋች በእግሩ ይዋጋል መሰናክል ዘላይ እሱ በእግሩ ነው የሚዋጋው ካራቲስት በእግሩ ነው በእጁ አለበት ግን almost 95% በእግሩ ነው የሚዋጋው የሬዲዮ ጋዜጠኛ በምኑ ይዋጋል በእግሩ በምላሱ ነው ከምላሴ ጸጉር ይነቀል አለቀው እገትረዋለሁ መብቴን ማስከብራለሁ እንዴ ለምን ያው እንግዲህ አድማጮቻችን ፕሮግራማችንን ከጀመርን ጀምሮ ያው እንደምትከታተሉት ምንም አይነት ስፖንሰር የለንም እኛ ግን በተቻለን አቅም እንቀጥላለን እስከ መጨረሻው የደም ጠብታ ድረስ ያው ሌቦ የሚለውን ሙዚቃ ነው ተከታትለን የተመለስነው ሌባን ሌባ ያነሳዋልና በርካቶቻችሁ እየደወላችሁ ምንድነው በስንቱ ምን እየተካሄደ ነው እዚህ ሀገር ላይ እንዴት ያንተን ፕሮግራም አንስተው ሌላ ፕሮግራም ይሰራሉ ነውር የሚባል ነገር የለም እንዴ አይዞ ከጎንነን በርታ ያላችሁ ደውላችሁልኛል እኔ እውነት ለመናገር ስለዚህ ነገር እኔ መልስም አስተያየትም መስጠት አልፈለኩም ነበር ግን የናንተ ውትወታ ስለበረታ የግድ መልስ መስጠት ይኖርብኛል እንግዲህ እውነት ለመናገር ዲጄ ማሙሸት ተሳስቷል ይሄ ምንም ጥያቄ የለውም ተሳስቷል የኔን ፕሮግራም እያዳመጠ እንዳደገ ሰው እንግዲህ ምናልባት ሳያስበው ተጽኖ አሳድሬበት ሊሆን ይችላል ግን ቀርቦ የጠየቀኝ ነገር የለም ብድግ ብሎ ነው የኔን ፕሮግራም ባንዲት ኮረዳ ሳቅ አጅቦ ማቅረብ የጀመረው ይሄ ደግሞ ትልቅ ስህተት ነው እንዴ ዲጄ እንደመሆኑ መጠን ዲጄነቱ ላይ ቢበረታ ይሻላል መታቆት ካላችሁ ምከሩት ዲጄነትና ጋዜጠኝነት ይለያያል አሁን እኔ ከመሬት ተነስቼ ካሴት ጎልጉዬ ሙዚቃ አላደባልቅ ብል እችላለሁ ከየት ይመጣልኛል ለሱም እንደዛ ነው ጋዜጠኝነት የሆነበት ጋዜጠኝነቱ ተጎልጉሎበታል ያንን ደግሞ ማጠንጠን የኛ ኃላፊነት ነው ይሄንን መልሰን እንሰራዋለን የሚመለከተው አካልም የራሱን ድርሻ መወጣት አለበት እስቲ ደግሞ አትንኩኝ እስራኤል ልስራበት ሰዎች አትነካኩኝ እስራኤል ልስራበት የሚለውን የጥላውን ገሰሰ ሙዚቃ ሰምተን እንመለሳለን አንተ የኔ ሽቶ ነው አይደል የተቀባኸው እንጂ ማቴ ምን አለ ዛሬ እንኳን ምን አለ በቀባ እንዴ ምንድነው ታዩ ይቀባ ስንት ዘመን ተቆልፎበት በትነት እንኳን የማያልቅ ሽቶ እኮ ተራ ስላልሆነ ነው በክብር የተቀመጠው እንደሞ ለዚህ በጣሊያን ጊዜ የተገዛ ሽቶ ለብሰን ላም ያላመጣች እኮ ነው የሚያስመስለው አዎ ያስመስለው እኔ ሽቶ የሚያስታውሰኝ ጊዜና ሰው ነው የምፈልገው ማን ነው የሚያስታውስሽ ኧረ ተወኝ እባክህ ጊዜ ስንት ነገር አለፈ አንተ ሁለተኛ ግን እንዳትነካ ትልቅ ፕሮግራም እያዘጋጀን ስለሆነ ያው ሶፊስ ቀርብ እንዳላፍር ብዬ እኮ ነው እስከ መቼ ልብሴን በጣን እያጠንኩ ቀርባለሁማ የምን ፕሮግራም ሰሞታ መቼም አንተ ለክሶ ኮሚቴ መሆን ነው ተሰጥቶ እሱ እንዳለ ሆኖ ባይነቱ ለየት ያለ የዲስኩር ምሽት እያዘጋጀን ነው የኪነ ጥበብ ተሰጥቶ ካላቸው ሌሎች ጓደኞቼ ጋር ሐሳቡ የነሱ ነው ኪነ ጥበብ አልክ እደ ጥበብ ቢሆን ኖሮ ለናት ጀመናት ስራላት ነበር እስቲ ይልቅ እኔ ምለው እንግዳም ይሁኑ ታዋቂ ሰዎችን ለመጋበዝ አስበናል ግን እኔም ማቀው አንድም ታዋቂ ሰው የለም አንድም ማን አለ ታዋቂ ሰው ከኛ ዘመድ 1 ሚሊዮን ብር የደረሰው ዘመድ ነበር እነሱም በደውልለት ገንዘብ አበድረኝ የምትለው ነው የሚመስለው ምንድነውማ ምታቂው ታዋቂ ዘመድ አለን እንዴ ለምን ዙፋን አንደኛ ወጣ ዘውድ አልደፋችም ነው ሁለተኛ መውጣት እኮ ክብር አለው አዎ ይሄም ዳኛው ከሴትየዋ ጋር የድብቅ ግንኙነት ስለነበረው ነው በጣም አዝናለሁ ግን እሱ እኮ ከዝና ይመደበም ማይ እሱ የሚበደበው ከብሶት ነው ከብሶት ያው የዘመኑን ዝነኞች እየፈለግን ስለሆነ ነው እንጂ እሱማ አንቺም በጊዜሽ እኮ ታዋቂ ነበርሽ ይመስለኛል በልተውኝ
እስቲ ቡና ልጠጣበት። ሰው የሚያውቀው ሰው ማን አለ? ግራ ገባኝ እኮ። በስንቱን በጠይቀው ሊያውቅ ይችላል እንዴ? የሚዲያ ሰው ስለሆነ እሱ ሰው ሳያውቅ አይቀርም እንዴ? ለኔ ሁለተኛ ቡና የለም እንዴ? ልጆች እስቲ እሱን ተውትና እንደ ስሙኝ። አንድ ለቁም ነገር ፈልጊያችሁ ነው። ቆይ ምን አጠፋን? ምንም አላጠፋችሁም። እንደው ለመሆኑ ስለ ወደፊት እጣ ፈንታችሁ ምን እያሰባችሁ ነው? ያው ትንሽ ከተጮችን በኋላ እግራችንን ታጥበን አይደለም፣ ስለሱ አይደለም፣ ስለ መጻኢ ዕድላችሁ። እኔ ምንም አልገባኝም። መቼም የሰው ልጅ በህይወት ሳይክል ውስጥ ሲያልፍ ይወለዳል፣ ያድጋል። እንዳባ እኛ እኮ የራሳችን የሆነ ቋንቋ ያለን ህዝቦች እኮ ነን። ለምን እንግሊዘኛ እንቀላቀላለን? ሰሞኑን እንግሊዘኛ ፈተና ከብዶሃል ማለት ነው? ኧረ አይደለም፣ እነሱ እኮ አይደለም። እውነት እነሱ አይደለም። ታዲያ አሁን እንግሊዘኛ ወጣኝ እንዴ? አሁን እኮ ሳይክል አለ። እሺ በቃ በህይወት ዑደት ውስጥ ብስክሌት እሺ፣ ካሁን በኋላ ግን እንዳታቋርጠኝ፣ አስተካክላለሁ። የሰው ልጅ በህይወት ብስክሌት ውስጥ ሲያልፍ ይወለዳል፣ ያድጋል፣ ይማራል፣ ስራ ይዛል፣ ሳይመረቅ። ከዚህ በኋላ እንዳታቋርጠኝ ነግሬያለሁ። ይመረቅ አይመረቅ አንተ ምን አገባ? ስራ ከያዘ ያዘ ነው። እንዲህ ብለህ እንዳታቋርጠኝ። ይወለዳል፣ ያድጋል፣ ይሞታል። አይደለም ይሞተው። ይኸውልህ እንዳታቋርጠኝ። ይወለዳል፣ ያድጋል፣ ይማራል፣ ይመረቃል፣ ስራ ይዛል፣ አጋሩን ይመርጣል፣ ዘሩን እያስቀጠለ ወደፊት ይጓዛል። ይሄ ያለ ዑደት ነው። ምን ልትለን እንደሆነ አልገባኝም። ባጭሩ በመንፈስ እንድትዘጋጁ ነው። ለምን? ይኸውላችሁ ሚስጥር ነው። አሁን የምነግራችሁን ነገር ለማንም ትንፍሽ እንዳትሉ። አዲስ ለውጥ እየመጣ ነው እዚህ ቤት። የብዙዎቻችን የሁላችንንም ህይወት የሚለውጥ ጉዳይ ነው። በእርግጥ ለእኔ የደረጃ እድገት ነው፣ ለእናንተ ግን መፈንቅለ መንግስት ነው። ምንድን ነው? በጣም ጥሩ። ትንሽ ልጅ ወዲህ እየመጣ ነው። ሂሩት ያርግዛለች። ታናሽ ሊወለድላችሁ ነው። ቆይ ግን ወንድ ነው ሴት? ገና አልታወቀም። ሚስጥር ነው። ወንድ እንዳረገዘች በእኔ በኩል ጥርጥር የለኝም። የእኛ ዘር በጣም ኃይለኛ ነው። በቀላሉ ለሴት እጅ ሰጥቶ የሚንበረከክ አይደለም። ያው በቤተሰብ ሰናፍጭ ስለምንወድ ይሆናል። እፎይ ተመስገን ጌቴ። እኔን የሚተካ ተገኘ። ሱቅ መላላቅ አስጣልጦኝ ነበር። እፎይ ጌቴን ቤት አለኝ። ቆይ ሱቅ ብትል እልክሃለሁ። ሄደህ ጥፍር መቁረጫና ቸኮሌት ገዝተህ ትመጣለህ ከሱቅ። ቸኮሌት ለኛ ነው አባ? ለደስደስ ለኔ ነው እንጂ ጥፍር መቁረጫው ነው ለአንተ። አታየውም እንዴ ጥፍር ምን እንደሚያክል? አውቄ እኮ ነው አባ። አውቄ ነው? አዎ ጫሞች ስለሰፊኝ ነው ያሰደኩት። ምን ያው ያዝ እንደያዝ። ሄሎ አጅሪት፣ እንዴት ነሽ ሙሊት? ኧረ አይደለም፣ ምክር ቢጤ ልሰጥሽ ነው የደወልኩት። ግን ሚስጥር ነው። ለማንም ሰው እንዳትናገሪ። ሂሩቴ ቅሪት ነች፣ አርግዛለች። የእውነት ነው ስልሽ እንዴ አንቺ ምን ሆነሻል እንዴ? የእውነት ነው። ከታማኝ ምንጭ ነው መረጃው ፈትልኮ እጄ የገባው። ያው ስራ ላይ ሆናችሁ ብትነጫነጭብሽ፣ ብትቆጣሽ፣ የተለየ ባህሪ ብታሳየሽ እንዳትደናገጭ ብዬ ነው ሙሊት። ያው እንግዲህ አደራሽን እንግዲህ እህቴን ተንከባከቢልኝ ሙሉ። ማን አለኝ አለሷ በህይወቴ ውስጥ ያለችው አንድ እርባና ያላት ሴት እሷ ብቻ ነች። እንግዲህ በደንብ ተንከባከቢልኝ። እኔስ አንቺ ምን ሆንሽ? ሃሎ ምን አጣው? እንዴት ነው ያማረብህ እባክህ ዛሬ? ሜርሲ ቦኩ ገለታ። ምንም በተመለከተ ነው? አልሰማሁም እንደ ፕሮግራሜን የዛሬውን
የአፍሪካ ወንድማማችነት ለምን አልጠነከረም ነው የሚለው። በስቲ ደብከም ብሎ ነው እንጂ ነው በሬዲዮ ማን ያየኛል ብለህ ነው አሁን እንደው አድማጮቼን ማክበር አለብኝ። እነሱ ባያዩኝ እኮ አምላካቸው ያየኛል። ለማንኛውም ግን እኔ አስጠርቼ ነው የመጣው አይደለም። እኔ ለራሴ ጉዳይ ፈልጌ ነው የመጣሁት። ደግሞ ምን አጠፋህ? እኔ መቼም እንደው ተውልሃለሁ፣ በስንቴ ተውልሃለሁ። ምንም ልሰማኝ አልቻልኩም። እንደው ምን ማድረግ ነው የሚሻለው? እንደ አንተን ነገር እንደ ራኔ ምንም አላጠፋሁም። እንደ ምን ሆነሃል? ሕፃን አረከኝ እንዴ? ለራሴ ጉዳይ ነው የመጣሁት። ምን መሰለህ፣ የዛሬ 9 ወር ረዘም ላለ ጊዜ እረፍት ስለምወጣ በእኔ ምክንያት የሚፈጠረውን ክፍተት ለመሙላት እንድትችል ጊዜ እንዲኖርህ ልነግርህ ነው የመጣሁት። የት ነው በስንቴ? የትም አልሄድም። የት እሄዳለሁ? ጉዳዩ ትኩረት የሚፈልግ ነገር ነው። ገባህ? እኔ በማልኖርበት ሰዓት የሚፈጠረውን ክፍተት ከወዲሁ መሙላት እንዳለብህና ጥንቃቄ እንድታደርግ ልነግርህ ነው የመጣሁት። ጊዜ አለህ 9 ወር። አገኘኝ? 9 ወር አልከኝ በስንቴ? አዎ 9 ወር። ምን ነው? ሚስት አረገዘች ማለት ነው። ከማን? ማን ነው? ከኔ? በምን ነው? እባክህ መልክ ያስታውቃል እንዴ? እንዲህ እንደ ዛሬው እኮ ፊት ጸዳል በጸዳል ሆኖ አያውቅም። ቅድም እኮ አየር ላይ በጣም ደስተኛ ነበርክ። አይ እኔ ሁሌ ደስተኛ ነኝ እኮ ገለታ፣ ሁሌም እንዲሁ ከመሬት ተነስቶ ሐሴት ከሚያደርጉ ሰዎች አንዱ ነው። ዛሬው የተለየ ነው። እኔ እኮ ቅድም አፍሪካዊ ወንድማማችነት ለምን አልጎለበተም የሚል ፕሮግራም እየሰራ በመሃል ላይ ደግሞ አባት ደስ ይለዋል ልጅ ሲወለድለት የሚል ሙዚቃ ስትለቅ ይህ ምን ነካው ብያለሁ። ለካ የልጅ አባት ልትሆን ስለሆነ ደስ ብሎ ነው። ግን እኮ ሚስቴ አርግዛለች ምናምን ለአባት ልሆን ነው እኮ አላልኩም። አባትንም ምን ያውቀዋለሁ፣ ፊት ያስታውቃል። ግን ኮራውብህ በሴ እውነቴን ነው ብለህ አባቴ በጣም ኮራውብህ። ይህ ሁሉ ራሱን መደገፍ ያልቻለ ሰነፍ ባለበት ጣቢያ አንተ ቤተሰብህን ዘርህን ታሰፋለህ። ጎበዝ በስንቴ ጎበዝ። በሲቦኩ እውነቴን ነው የምልህ በጣም ነው የኮራውብህ። እንደው ምን አባቴ ላድርግልህ? እንደው ምን ልሸልምህ? ኪሴ ያፈራውን ገለታ ወይ ምን አባቴ ላድርግልህ? እንደው ያዝ በስንቴ ውሰደው በስንቴ። ኧረ ይሄ ለአንተ ይኸው ለገለታ ይላል። ከቦርዱ የተሰጠህ እኮ ሽልማት ነው። ምን አነሰ? በስንቴ አነሰ ሊጨምር ደም ሊጨምርልህ በስንቴ እንደው ና ያዝ ውሰደው በስንቴ። ኧረ ተው ውሰደውና ወደ ስራ ሂድ ወደ ስራ። የልጆች አባት አይደለም ልጆች ምን ልታበላ ነው? ሂድ። ካልሰራ እኮ አታበላቸውም። ሂድ ወደ ስራ። ሜሲ ቦኩ ሂድ። እሺ አመሰግናለሁ በጣም እሺ። ሂድ። ውዷ ባለቤቴ። እሺ ውዱ እስረኛዬ። ውዷ ባለቤቴ የልጆቼ እናት እስክመጣ ድረስ እስክንገናኝ ውዷ ባለቤቴ እለምኝልኝ። ፓስታ ነው እንዴ ዛሬ? ፓስታ ለእስረኛ ይበዛበታል መቼም ማለት። ማን ነው እስረኛ? ለማንኛውም ዶሮ አምሮኛል። ዶሮ? ዋው! እዛ ገዝቼ ያስቀመጥኩት ዶሮ አለ፣ ታርድልኛለህ? የፈረደበት ዶሮ ምን ችግር አለው? እኔ አርድልሻለሁ። ጎሽ፣ ለዛ እኮ ነው እስረኛ ያርግ ያስቀመጥኩ። ምንድን ነው? ሙሉ ቀን የነገረች ነገር አለ እንዴ? ሙሉ ቀን ሳይሆን ሙሉ ናት የነገረችኝ። ሙሉ ምን? ሙሉና ሙሉ ቀን ከመጣላታቸው በፊት አንተ እዚህ የለፈለፍከውን ሙሉ ቀን ለሙሉ ነግሯታል። ሙሉና ሙሉ ቀን ተጣሉ እንዴ? ሊጋቡ ተስማምተዋል ነበር። አንተ መሀል ገብተህ ባትበጠብጠው ኖሮ። እኔ ምን በጠበጥኩ? የትዳርን አስከፊነት ዘረዘርክለት። ዶሮውን ልረደው። ተቀመጥ። የት ልቀመጥ? እዚህ ይሻለኛል።
ሲጀመር ማን ነው አንተን የትዳር አማካሪ ያደረገ? ማንም? ስለ ትዳራችን እንደዚህ ነው የምታስበው? ትዳር ማለት ለአንተ ባርነት ነው? ይሄን ያህል ተማራሃል? ያን ቀን ምን ሆኜ ነው? ወይ እንግዲህ ወይ ሆርሞኔ ተዛብቶ ይሆናል። አየሽ እንጂ ምን አስለፈለፈኝ ሆርሞኔ ባይዛባ። ግማሽ ቀን ቤት ብትውል እንደዚህ ያደርጋል? ሻወር ጠጋኙን ጠብቅ ስለተባልክ እንዴት ማረራለህ? እንደዛ ነው ብለሽ ነው? ምንክቶ ነው? እንትን ነው በቃ ብቻዬን ሰውን ደበረኝና ዝም ብዬ ከራሴ ጋር ቀልድ መቀለድ ጀመርኩ እና ሙሉ ቀን ሲመጣ ዝም ብዬ እንደ ቀልድ ስለ ትዳር ባርነት ዝም ብዬ እንደ ቀልድ ነገርኩ። ያው ታውቂው የለ ሙሉ ወስዶ ለሙሉ ነገራል። እሷ ደግሞ ከሱ የባሰች ገደማ እንዴ ሙሉ ሆና ነው እንደዚህ ያመረረችው። በስንቱ አሁን እያወራን ያለነው ስለ ሙሉና ስለ ሙሉ ቀን አይደለም፣ ስለ እናንተ ትዳር ነው። ንገረኝ እስቲ ምንድነው እንዲያማረረ? ምንድነው ምክንያትህ? በስንቱ እዚህ ቤት እኮ ሚስትየው እኔ ነኝ። መማረርም ካለብኝ እኔ ነኝ መማረር ያለብኝ። ሚስት ብቻ ናት የመማረር መብት ያላት እያልሽኝ ነው? አዎ እያልኩ ነው። የቤቱን ሁኔታ መከታተለው እኔ ነኝ፣ ልጆቹን መከታተላቸው እኔ ነኝ። ቆይ አንተ ምንድነው እንደዚህ ያማረረ? ይኸው በቃ ይኸው ምንድነው ይኸው? ተንበረከኩ። ይቅር በይኝ ማሪ፣ በቃ እወድሻለሁ። ሁለተኛ አልማረርም። ከፈለግሽ ደግመሽ ደጋግመሽ አግቢኝ፣ አልማረርም። ይኸው በጉልበቴ ተንበረከኬ ለምንሻለሁ። የታል? ወይ ጉዴ! የታል? ስማ ሂሩት የምታገል መስሎ ነው ዛሬ። አለቀ። በስንቱ ምን ነው? ምን በደል? ምን አደረግን? በስንቱ ወይኔ ያን ጊዜ በረኛ ከመሆን ቦክሰኛ ብሆን ኖሮ አሁን አፍንጫውን ብዬ ነበር የምለቀው። አረጋሽ በረኛ መሆኑ ነው ለቤተሰቡ የሚጠቅመው። ቦክሰኛ ምን ያደርጋል? ግን ምንድነው ያጠፋሁት? የሂሩት ያባ ዝም በል። ልጃችንን በዳርንልህ ትበድለናለህ። ቤታችን ማስቀመጥንህ ትሸርብብናለህ። ኧረ እኔ አልሸር። ምንድነው መሸር? እኔ ቃሉን ዛሬ ገና መስማቴ ነው። በአንተ ምክንያት ያ ጅል ሙሉ ቀን ከቤት መውጣት የለበትም። እኔ መች ከቤት አትውጣ አልኩት? አግብቶ ከቤት እንዳይወጣ አደረግከው። የልጅ እንዳያዩ አደረግካቸው። ታዩ እሱን እንኳን የልጅ እንኳን ባንቺ አይተናል። ልጁ ከቤት እንዳይወጣ ትዳር እስር ቤት ነው እያልክ እንዳይወጣ አደረግከው። እውነት በስንቱ ትዳር እስር ቤት ነው? እስር ቤት ነው? አይ በዚህ ላይ እንኳን እኔ አስተያየት ከምሰጥበት ጋሼ የተሻለ የህይወት ልምድ እና ተሞክሮ ስላላቸው ጋሼ እርሶ ቢሄዱበት በዚህ ጉዳይ ነው። እርግጥ ነው ስትልስ? አይ ምልሽ እርግጥ ነው እምልሽ ማለት ምን ማለት ነው? እሱ እንደሚስቱ አይነት ይወሰናል። ግን የኔ ልጅ ምን ሆኖ እስር ቤት የሚመስለው ንገረኝ። ቆይ የኔ ሚስትነትስ? የመጣነው ስለ እኛ ትዳር ልናወራ አይደለም፣ ስለ ሙሉ ቀን ነው። የሚያሳስብ ዋናው ጉዳይ የሙሉ ቀን ከቤት መውጣት ነው። እንዴ አባዬ ሙሉ ቀን አለማግባቱ ሳይሆን ከቤት አለመውጣቱን ያሳስብህ? ታዲያ ሳላገባ አልወጣም ብሏል። እግረ መንገዱን አለማግባቱን ያሳስበኝ አይደለም እንዴ? እሱን ተይው። ዋናው ሐሳቤ የሙሉ ቀን ማግባት ነው። ሙሉ ቀን ካገባ የትየዘነበው አፍ ተዘጋ በይ። ልጅሽን ዳሪው እንጂ የሚለው የዚህ ሰፈር ምላስ ነበር እኔ ያሳሰበኝ። እድሜ ለአንተ። አንተ ነካክተ አንተ በጠበጥከው። እኔ ከበጠበጥኩት በቃ ችግር የለም፣ እኔ ራሴ አስተካክለዋለሁ። ጥሩ። እኛም የምፈልገው እሱን ልታደርግ ነው። ሙሉ ቀን አንተን ይሰማሃል። እውነት ነው። ሙሉ ቀን እኔን ይሰማኛል። ቢሰማህማ ነው በተአምር ይሻለውን በእንቤ ለወጠው። ሙሉ ቀን አሁን እዚህ ይመጣል። አንተው ያጣመምከውን ሐሳብ አንተው ታቃናዋለህ። አለበለዚያ ምን? ከኔ ጋር ነው የምትጣለው? ለምን? ሙሉ ቀን ነው መሰለኝ። ሳልዘገጃጅ ሳላጠና መጣ እንዴ? ምንድን ነው የምታጠናው? ስለ ትዳር ጥሩ ነገር ለማውራት ነው። መጥፎ ነገር ለማውራት መቻጥና እማዬ ክፈችለት። ምን መሰለ ሙሉ ቀን የህይወት ትርጉም የሚገኘው በትዳር ነው። እርግጥ ነው ትዳር አንዳንዴ የህይወት ትርጉምን ሊያዛባ ይችላል። ስንቱ መሰለ በትዳር አቅሉን የሳተው፣ ስንቱ መሰለ ትዳር አማሮት ጎዳና የወጣው እና ምን ለማለት ፈልጌ ነው ባጭሩ አግባ ለማለት ያህል ነው። ለምንድን ነው የፈለጋችሁኝ? በስንቱ ሊነግር የፈለገው ነገር አለ ና እንጂ በስንቱ
ሙሌ ቁጭ በል ቁጭ በል። አይ ይቀመጣ ታዲያ እንዴ ሳይቀመጥ እንዴት አወራለሁ? ቁጭ በል አረፍ ይበል። እሺ ምንድን ነው ሙሌ? ትላንት ያወራው በሙሉ ሐሰት ነው። ማለቴ ሙሉ ለሙሉ ሐሰት ሳይሆን ሐሰትም ተቀላቅሎበታል። በስንቱ ግልጽ መሆን አለበት። አዎ እውነቱን ማወቅ። ለምሳሌ እሷ እኔን ጥላኝ ልደት ልታከብር መሄዷ እውነት ነው። እኔን ሻወር ጠጋኝ አድርጋኝ እዚህ ጎለታኝ መሄዷ ይሄ እውነት ነው፣ አይካድም። አልገባኝም። ሙሌ ትላንት ትዳር በ50 ብር ለውጣለሁ ምናምን ያልኩህ እንኳን እንዴ እንደሱም ብለህ እንዴ? አይ እሱን እኮ ነው የምልሽ። ውሸቱ እኮ እሱ ነው፣ ሐሰቱ እሱ ነው። እንዴ ለምን በ50 ብር ለውጣለሁ? አንቺ ስታስቢ ነው 50 ብር ቸገረኝ ነው። እና ሙሌ ምንድነው እኔ ያልኩህን ሰምተህ እንዳትሸወድ። ትዳር ጥሩ ነው፣ ማግባት አለብህ። ትዳር እስር ቤት አይደለም፣ እንትን ነው መናፈሻ፣ ገነት፣ መንግስተ ሰማያት በለው። ሌላ የተሻለ ከፍ ያለ ቃል የለሽም? ዛሬ በሰላም ማደር አልፈለክም? ሰላም ትዳር ሰላም ነው። እኔ ያልኩህን ሰምተህ እንዳትሸወድ፣ ማግባት አለበት። ትዳር ጥሩ ነው። ቆይ አሁን ያልከውን ነገር ታምንበታለህ? እና ከቤት አልወጣም ማለት አላገባም ነው የምትለው? በስንቱማ እንደዚህ ካለ አገባለሁ። ጎሽ የኔ ልጅ ጎሽ። እንዲያውም ዛሬ ለእትዬ ዘነቡ ልጄ ማግባቱ እንዳልቀረ እነግራት። ቆይ እንጂ ማም፣ ቆይ እንዴ በስንቱ ስላለ እኮ አይደለም የማገባው። እኔ አሁን ቆይ ምን ዝግጁ ነው? በቃ ዝግጁ ስሆን በራሴ ሰዓት አገባለሁ። እኔ አሁን ቆይ ምን ነው የሚያገባ ሰው የምመስለው? ባለ ትዳር የምመስለው? በነገራችን ላይ ነገር ያነሷል እንዲሉ አበው ዛሬ መንገድ ላይ ሲሄድ ይሄኛው እግሬ ይሄኛውን ስንት ጊዜ እንደገጨው ታውቃላችሁ? 13 ጊዜ። ለምን ይመስላችኋል? ይሄኛውን ቀኝ እግሬን ከግራ እግሬ ሳላግባባ እኔ ላገባ ሸፋፋ ስለሆንክ ነው። እና እግር እስኪቃና ላታገባ ነው? ቆመ ልትቀር ነው? አሁን እኔ ትዳር አይደለም እያሳሰበኛለሁ። እና ምንድነው የህይወት ትርጉም። የህይወት ትርጉም ቀላል ነገር አይደለም። የህይወት ትርጉም ብዙ ነው።